ሜዛክሬም፣ አክሬቲን፣ አዳፓሊን እና አይዞትሬቲኖይን ለመጀመሪያ ያሰባችሁ ሰዎች ስለነዚህ መድኃኒቶች እነዚህ ነገሮች ሳታውቁ በፍጹም እንዳትጀምሩ። እነዚህ መድኃኒቶች ውስጥ የሚገኘው አክቲቭ ኢንግሪዲየንት የቫይታሚን ኤ ዴሪቬቲቭ የሆነው ሬቲኖይክ አሲድ ወይም ደግሞ ትሬቲኖይን ይባላል። ይህ መድኃኒት የሚታዘዘው ታዲያ ከመካከለኛ እስከ ከባድ ብጉር ላላቸው፣ ከብጉር በኋላ ለሚቀሩ ጥቁረቶች እንዲሁም ጠባሳዎች፣ ለሰፋፊ የቆዳ ቀዳዳዎች ወይም ላርጅ ፖር ለምንላቸው እና ደግሞ አንታይ ኤጂንግ ጥቅሞች አሉት። ታዲያ እነዚህ ከሌሎች ቫይታሚን ኤ ዴሪቬቲቭስ ጠንከር ያሉ ስለሆኑ መውሰድ ካለባችሁ ጥንቃቄዎች ውስጥ አንደኛው ሁሌም ቢሆን አነስ ካለ ኮንሰንትሬሽን መጀመር ነው። ይህም ለጀማሪዎች 0.025% ወይም ደግሞ 0.05% ሲሆን ለረጅም ጊዜ ተጠቃሚዎች ወይም ደግሞ ወፈር ላለ ቆዳ ላላቸው ደግሞ 0.1% መጠቀም ትችላላችሁ። ሁለተኛውና እነዚህ መድኃኒቶች መጠቀም ስትጀምሩ መረሳት የሌለበት ነገር ደግሞ ማታ ማታ ብቻ የምትጠቀሙት መድኃኒት ሲሆን አጠቃቀሙም ፊታችሁን ታጥባችሁ ከደረቀ በኋላ ፒሳይዝ የምታክል አማውንት ወስዳችሁ በስሱ መቀባት፣ ከላይ ደግሞ ወፍራም የሆነ ሞይስቸራይዘር አፕላይ ማድረግ ይኖርባችኋል። ፊታችሁ ቶሎ የሚቆጣ ከሆነ ደግሞ ሳንድዊች ሜትድ በመጠቀም ወይም ደግሞ መጀመሪያ ሞይስቸራይዘር ከላይ ደግሞ ትሬቲኖይን ከዛን ደርባችሁ ደግሞ ሞይስቸራይዘር መጠቀም ትችላላችሁ። ሶስተኛው ደግሞ ይህን መድኃኒት መጠቀም ሲጀምሩ ሁሌም ቢሆን ቀን ሰንስክሪን መጠቀም አለመርሳት ነው። ምክንያቱም እነዚህ መድኃኒቶች ለፀሐይ ያለንን ተጋላጭነት ስለሚጨምሩ ሰንስክሪን ካልተጠቀምን ቆዳችን ሊጎዳ ይችላል። አራተኛው ደግሞ ስትጀምሩ በሳምንት ከ2 እስከ 3 ቀን አድርጋችሁ መጀመርና አንዳንድ ቀን እየዘለላችሁ መቀባት። ይህን መድኃኒት መጠቀም ስትጀምሩ ከሚጠበቁ ሳይድ ኢፌክቶች መሃል ደግሞ የፊት መድረቅ፣ መጀመሪያ መጠቀም ስትጀምሩ የብጉር መባባስ ወይም ደግሞ ፐርጂንግ እና የቆዳ መላላጥ ናቸው። እነዚህ መድኃኒቶች መጠቀም ስትጀምሩ በጣም መጠንቀቅ ከሚኖርባችሁ ነገር መካከል ሴቶች እርጉዝ አለመሆናችሁን እርግጠኛ መሆን ይኖርባችኋል። ይህ መድኃኒት እርጉዝ ለሆነችና ጡት ለምታጠባና ፍጹም የተከለከለ ነው። በተጨማሪም እነዚህ መድኃኒቶች የምትጠቀሙ ቀን ሌላ አክቲቭ ኢንግሪዲየንት ያላቸውን ሴረሞች በፍጹም መጠቀም የለባችሁ። ፊት ላይ ፕሮሲጀሮችን ለመሰራት ካሰባችሁ ለምሳሌ እንደ ፌሻል፣ ኬሚካል ፒል፣ ሌዘር፣ ማይክሮኒድሊንግ የመሳሰሉ ፕሮሲጀሮችን ለመሰራት ካሰባችሁ ደግሞ ከዚህ ፕሮሲጀር ሳምንት አስቀድማችሁ ይህ መድኃኒት ማቆም ይኖርባችኋል። ተጨማሪ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የቆዳ ሕክምና ለማግኘት ኒዮደርም ክሊኒክ በመምጣት ወይም ደግሞ ባዮ ላይ ባለው ስልክ ቁጥር በመደወል ቀጠሮ ማስያዝ ትችላላችሁ።